ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች እንዲሁም የትምህርት ቤታችን ዋና መስራችና ዳይሬክተር መምህራችን መምህር ተስፋዬ አድርጌው እንኳን የዛሬው ቀን በሰላም አደረሳችሁ አደረሰን። ስለ ሁሉም ነገር እግዚአብሔር ይመስገን። መምህራችን ከወደቅንበት አንስቶን 1200 ተማሪ አስመርቆ ይገኛል። የትምህርት ቤታችን ዋና ዓላማው ዩቲዩብን ነው። ዩቲዩብ እንዴት መክፈት እንዳለብን ከመሰረቱ ጀምሮ እንዴት መክፈት እንዳለብን እኛስ ሀገር ሰቤት እስከ መቼ መኖር እንዳለብን ዋና የትምህርቱ ዓላማ እኛ ወደ ስራ ባለን ነገር በትንሽ ነገር መለወጥ እንደምንችል ወደ እድገት እንድንሄድ ነው መምህራችን የሚያስተምረን። ሌላ የተለየ ነገር የለውም። ዘር ቀለም ሳይለይ ሃይማኖት ሳይል እኛን ከያለንበት ከየዓለም ሀገራት ነው ያለነው። እኛ ኢትዮጵያውያን እንግዲህ እግዚአብሔር ይመስገን በመበታተን ማን ብሎን እና ወንድማችን ግን ሰብሰብ አድርጎ አንድ ትምህርት ቤት ላይ ከየአገራቱ በኦንላይን እያስተማረን ዛሬ ተለውጠን እንገኛለን። በማንነታችን እንድንኮራ እስከነ ማንነታችን ወጥተን እንድንነጋገር ተነጋግረን ለውጥ ውጤት እንደምናመጣ ከማንም በታች እንዳልሆንን እያስተማረን ነው ያለው። የትምህርት ቤቱ ዋና ዓላማው እኛ የማዳም ቅመሞች እንዲሁም ኢትዮጵያውያን ኢትዮጵያ ሆኖ ተመርቆ ስራ ያላገኙ እህት ወንድሞች በእጃቸው የያዙት ስልክ በኦንላይን ቁጭ ብሎ ቤታቸው ቁጭ ብሎ መማር መለወጥ እንዳለባቸው ነው ዋና የትምህርት ቤቱ ዓላማው። እኔንም ተለውጬ ስላየሁኝ ማለት ነው። ምንም ተስፋ እንደሌለኝ ድጋሚ ደጋግሜ ሰው ሀገር መመላለስ እንዳለብኝ ያሳመንኩት ጭንቅላቴ በሁለት ወር ውስጥ ለውጦት አገኘሁት። ወንድሜን ረዥም እድሜ ከጤና ጋር ይስጥህ እላለሁኝ። እንዲሁም ተማሪዎቹም እንደዛው በጣም ጥሩ ልጆች በጣም በስነ ምግባር የበለጸጉ ልጆች አገናኝቶን ከየአውሮፓ አገራቱ ከየዓለም በቃ ዓለም ዳርቻ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን እኛን አገናኝቶ አንድ አድርጎ ዛሬ በመረዳዳት ላይ እንገኛለን። ወንድማችን ከሰጠኝ ትልቅ ስጦታ ሰውን አገኘሁኝ። የተማሩ ትልልቅ እውቀት ያላቸው እኔ ትንሽ ሆኜ ሳለ ቁጭ ብሎ እኔን የሚያስረዱ እህት ወንድሞች ሰጥቶኛል። ወንድሜ በእውነት እኔ ቃላት የለኝም መግለጽም አልችልም። እናውራ ቢባል እንደዚሁም በቀላሉ የሚወራ አይደለም። እዚህ ጋር ከኔ ጋር ራሱ ቁጭ ብሎ ኢንተርቪው ማድረግ በራሴ ኮንፊደንስ ወጥቼ ያለ ሜካፕ ያለ ፊልተር ራሴን ማንነቴን ግልጽልጽ አርጌ እንዳወራ ፈታ ራሱ ስለፈቀድክልኝ ወንድሜ በእውነት ነፃነቱ ብሎ ጆሮ መስጠቱ። እኔ በእርግጥ እዚህ ጋር እያወራህ ያለው ስለ መለወጣችን ትምህርት ቤቱ ከገባሁ ጀምሮ ያገኘሁት ለውጥ እስከዛሬ ስደት በቆየሁበት ያልተለወጥኩትን በአእምሮም በእውቀትም በብዙ ነገር እንደተለወጥክ እየተናገርኩኝ ነው። እና ዩቲዩቤ ገብታችሁ እዩልኝ ዩቲዩቤን ማለት መመስከር ማየት ማመን ነው፣ ምስክርነትም ነው። ይሄም ራሱ ማለት ነው። ዩቲዩብ እኮ መክፈት ማንም ይከፍታል፣ ከፍተንም ነበረ። ሊያስተምሩንም የመኮሩ ልጆች ይኖራሉ። ከፍተን ለራሳቸው ፎሎ ለመሰብሰብና ሰብስክራይብ ለማግኘት ያስከፍቱናል። እንከተላቸው ነበረ። ግን እስከ መሰረቱ እስከ ስር መሰረቱ እስከ መጨረሻው የተከታተለልን ሰው የለም። ወንድማችን ተስፋዬ ግን ቁጭ ብሎ ዙም የሚባል ክላስ አለን፣ የትምህርት ሰዓት አለን። በሳምንት 3 ጊዜ ለ3 ሰዓት የሚያስተምረን ትምህርት ቤት አለን። እዛ ላይ ቁጭ ብሎ ደከመኝ ሰለቸኝ ሳይል እኛ ከማዳም ጋር ቀን ስራ የራሳችን ቢዝነስ ስንሰራ ውለን ማታ ደግሞ መምህራችን እያስተማረን ሰለቸኝ ደከመኝ ሳይል ያልገባን ቦታ ደጋግመን እየጠየቅን ነው። እና በእውነት እኔ አላቅም፣ ቃላትም የለኝም፣ ማውራትም አልችልም። ማለት ከደስታዬ ብዛት ማለት ነው መለወጤ ከአሁን በኋላ ያለኝ ተስፋ በማሰብ ማውራት ራሱ ያቅተኛል። ቃላትም አይገልጸውም እሱ ያደረገልንን ትልቅ ውለታ። ሁላችንም ብንደጋገፍ ኢትዮጵያውያን በእውነት ብንደጋገፍ ያለንን ብናካፍል የወደቀችው እህታችን የወደቀው ወንድማችን ብንደጋገፍ እኮ የት በደረስን ነበረ።
በእውነት ወንድማችን ከጎኑ ሆነን እንደዚሁ አቅም ያላችሁ የምትችሉ አላችሁ ሁላ ማለት ነው እና ከጎኑ ሆናችሁ እኛን እንዲህ ሲረዳን በሀሳብ ራሱ በርታ ወንድማችን ጥሩ ላይ ነህ፣ ጥሩ ስራ እየሰራህ ነው ብላችሁ ብትሉት ራሱ ምንም አይቀንስባችሁም። እግዚአብሔር እንዶ ቅንነታችሁ አድርጎ አይቶ ይባርካችኋል። ወንድማችን እግዚአብሔር ይመስገን እውነት ሰለችኝ ደከመኝ ስል ከያለበት ሰብስቦ ከምንም በላይ በስነ ምግባር አንጾን በተስፋ ለወደፊት ተስፋ እንዳለን እየነገረን ነው ያለው። አሁንም ቢሆን ወንድማችን ተስፋ ያደርገው በሚል በቲክቶክ አካውንቱ አግኝተን ነው እኛም እዚህ ላይ ደረስነው። ቲክቶክ አንዳንዴ ሶሻል ሚዲያ ለበጎ ነገር ብንጠቀምበት እንደዚህ ጥሩ ነገር ላይ እንወጥቃለን ማለት ይቻላል። ሰው ዘር ከዘር ብሄር ከብሄር ሃይማኖት ከሃይማኖት እያባላበት ባለው ሰዓት እሱ ግን ኑ ተለወጡ እስከ መቼ እውነት እያንዳንዱ ሰው ሀገር ያለችው እህቶቻችሁ ከ10 እስከ 15 ዓመት ሰው ሀገር ያልሰራች ምን ይዤ ልግባ ብላ ጭልምልም ያላለባት እህት የለችም። እኛ ሁላችንም እንደዛ ነበርን። ዛሬ ግን ቤታችን ሆነን ባለን ነገር ፈጣሪን እያመሰገንን መለወጥ እንደምንችል ከስር መሰረቱ አሳይቶናል። በሶሻል ሚዲያው ጊዜው ደግሞ የቴክኖሎጂ ነው። ቴክኖሎጂ የሰነጠለበት የበለጸገበት ጊዜ ላይ ነን ያለነው። በእጃችን በያዝነው ስልክ በጣም ከዓለም ጋር ማውራት የምንችልበት ጊዜ ላይ ነን ያለነው። ይሄ ግን የሚያስተምረንና የሚመክረን ወይም ደግሞ መንገዱ የሚያሳየን ሰው ነበር የሚያስፈልገን። ግን ወንድማችን አንድ እሱ ብቻ በመሆኑ ግን አዝናለሁኝ። ለምን ሌሎቻችሁስ ቅንነት ቢኖራችሁ በቅን ልባችሁ ወጥታችሁ እኛን ብትደግፉን ከወንድማችን ጎን ብትሆኑ የት በደረስን ነበረ። ስለነበረን ጊዜ ስለ ሁሉም ጊዜ አመሰግናለሁ እያልኩኝ ነው። እዚህ ጋር ያለኝ ኮንፊደንስ ያለኝ ታለንት ነግሮኝ ዛሬ ላይ በተስፋ ላይ ነን ያለሁኝ። ተስፋ እያረኩኝ ነው እና ላይክ ሰብስክራይብ እንዲሁም አስተያየታችሁ እንዳይለየኝ በአክብሮት እገልጽላችኋለሁኝ። ትምህርት ቤታችን መጎብኘት ከፈለጋችሁ መምጣት መማር ከፈለጋችሁ ወንድማችን ተስፋ ያደርገው ላይ ባዮ ላይ ባለው ቁጥር እሱን ማግኘት ትችላላችሁ። እኛም እንዲሁም የሎሚ ስኩል ተማሪዎችን ማግኘት ትችላላችሁ። አግኝታችሁ እኛንም አውርተናችሁ እኛንም ያለው ዲቴሉ ነግረናችሁ እኛ የደረስንበት መድረስ ትችላላችሁ። ኧረ ከኛም በላይ መሆን ትችላላችሁ እና ዋናው ዓላማ እቅድ ነው፣ ማቀድ ማሰብ ነው። እና ለሁላችሁም ስለምታደምጡኝ ሞራልም ስለምትሰጡኝ ስለምትደግፉኝ በሀሳብም እጅግ አድርጌ አከብራችኋለሁኝ፣ አመሰግናችኋለሁኝ። ሰብስክራይብ አርጉንኛ የሎሚ ተማሪዎች ደግፉን፣ ሀሳብ አስተያየታችሁ ስጡን። ለወንድሜ ረዥም እድሜ ከጤና ጋር እመኝልሃለሁኝ። ስለነበረን ጊዜ እግዚአብሔር ይመስገን። መምህሬ በጣም አመሰግናለሁ።